የአዲሱን ፖሊስ ጭንቅላት በተነው። አጠገቡ የነበረው አዛዥ ፖሊስ ወዲያው ደነገጠ። ሁለቱ ፖሊሶች አሁንም ምንም የሚያውቁት ነገር አልነበረም። ሰውየው በቀላሉ የሚገፋና የሚናቅ መስሏቸው ነበር። አሽከርካሪው ነገሩ እንዳይበላሽ ብሎ ቁጣውን ዋጥ አድርጎ መንጃ ፈቃዱን በአክብሮት ሰጣቸው። ፖሊሱ ሰውየው ከሌላ ከተማ የመጣ መሆኑን ካወቀ በኋላ ግን ወደ ኋላ አላለም። ይልቁንም የበለጠ ጫና ፈጠረበት። ይህ በፍጥነት የማሽከርከር ቅጣት ነው። ይህን መኪና ጨርሶ ከመንገድ ለማስወጣት የሚያስችል ምክንያት ነው። ጎማዎቹ እንደ ሕፃን ልጅ መቀመጫ አለስልሰዋል። እንዴት እንደሚሰራ እንኳን ይገርማል። አካሉ ደግሞ ከገደል የተጣለ ይመስላል። እሺ አሁን ይህን የቆሻሻ መኪናህን ወደ ከተማው ትመልሰዋለህ። ከዚያም አንተ ደግሞ ወደ መጣህበት ሰይጣናዊ ቦታ ትሄዳለህ። ዳግመኛ እዚህ አካባቢ አንተን ማየት አንፈልግም። ገብቶሃል ወይስ እነዚህ ትልልቅ ቃላቶች በዙብህ? አዲሱ ፖሊስ የቅጣት ወረቀቱን ሲጽፍ የጭነት መኪናው አሽከርካሪ ከመቀበል ውጪ ሌላ አማራጭ አልነበረውም። ከመሄዳቸው በፊት አዛዡ ፖሊስ የአሽከርካሪውን ቤተሰብ እንኳ ሳይቀር ተሳድቧል። አዲሱ ፖሊስ ደግሞ የንቀት እይታ